እርዳታ መጥቼ ጠየቅኩኝ ወይኔ ሳም እኮ እንደው ነበር ብለሽ ትረጂኛለሽ። ታከማለሁ እኖራለሁ። የሆነ ነገር በሆን ትረጂኛለሽ፣ ታከማለሁ። አንቺ ማን ይረዳሽ? እስኪ አንዳችሁ እንደው በጣም የሙሂብ ተከታታዮቻችን ነው ማወራችሁ ዩቲዩብ ላይ ምናምን ኢሳምና ኢክራም ተጋቡ በጣም ነው የምንወዳችሁ በጣም እኮ ነው የምናከብራችሁ ምናምን የምትሉ ሰዎች እስኪ ነው ብትታመሙ እናንተ ማን ይደርስላችኋል? በአላህ ወላሂ ምሬ ነው ማን ይደርስላችኋል? እና ለራሳችሁ ኑሩሽ። ባናቱ ይተጋል ሁሉም ሰው ቆይ እና ወንዶችም ቢሆን አላህን ፍሩ። እነሱ ይላችሁ ምን መሰላችሁ አሁን የተላለፈ ነው ለወንድ ብር ትልካላችሁ ወንድ ጋር ተንከባከባላችሁ ምናምና በደንብ ነው የምንረዳችሁ። ባይዘው እናንተ ከእድሜ ጋር ትዳር እንዳይመልጣችሁ ትዳር ይብላችሁ ነው የሆነ ሰው የምታግዙት። ወላሂ ምሬ ነው ትዳር ይሆነኛል ልጅ አገኛለሁ እዚህ ከጎንም ስራ እየሰራው እሱንም እየተንከባከብኩ በላችሁ ስትመጡ የምታርፉበት ፍቅር እንዳለ ትዳር እንዳለ አስባችሁ ገንዘባችሁን ትልካላችሁ። ይሄ ወንድ አላህ ፈሪያ ሰበላህ ወላሂ ለአዚም አረብ ሀገር ሲጠብሰ ብር የምታስልክ ወንድ አላህ ፈሪያ ሰበላህ ሲጀመር ደግሞ ሰው የሆነ አይቻላም። እኔ ከአረብ ሀገር ሴትነትሽ እድሜ አልፎት መውለድ ሲከብድሽ ምናምን ይሄ ሁሉ ላይፍ የተከፈለላቸው ወላጆች ማለት ነው። የወላጅ ሀቅ እየበላው አይደለም። ወላጆች ስላንቺ አያገባቸውም። አንድ ልጅ እንኳን ብትወልጂ ኖሮ ይሉሻል። ያኔ ለነሱ እየለፋሽ እንደነበር አያውቁም። ወላሂ በጣም ትንሽ ወላጆች ናቸው። ነይና እዚህ አግቢ ይቅርብኝ ነው ችግር የለም እዚህ አላህ ይረዝቀናል የሚሉ ትንሽ ወላጆች ናቸው። ወላሂ አብዛኛው አይመለከታቸውም። ልጅ ውጭ ያለች ቁጭ ብዬ እበላለሁ። አንዳንዶቹ አንቺ ውጭ ስትሄጂ ስራ ያቆማሉ። እዚህ የሚሰሩትን ተፈተፍ የሚሉትን አላህ ይረዝቃል። አንቺ በተወሰነ መልኩ አግዢ አለያ ለራስሽ ኑሪ። ወላሂ ለአዚም ለአጎትሽ ልከሽ ቤት መግዛት ምናምን የሚባል ህግ የለም። ብርሽን ሴቭ አድርጊ። ሴቭ መደረግ ያለበት ቦታ ሴቭ አድርጊ። እንደ አረብ ሀገር ሴት ልጅ ላይ የሚጮት ሀገር የለም። ወላሂ ለአዚም አይለቅም። እዚህ ብትመጡ ስራ የለም። ቢኮዝ ኦፍ ለምን ታውቃላችሁ? ብር ስለሌላችሁ ብር አልያዛችሁም። 10 ምናምን አመት 4-5 አመት ሰርተሻል። ብሩስ የለም። ማን በላው? ቤተሰብ የሆነ ሰው ወንድም ካንቺ ይፈልጋል፣ እህት ካንቺ ይፈልጋል፣ እናት ካንቺ ትፈልጋለች፣ አባት ካንቺ ይፈልጋል፣ ኢቭን አልፎ አጎት ካንቺ ይፈልጋል። ከውጪ ስትመጪ ጎረቤትም ካንቺ ይፈልጋል። ማንንም ስላንቺ ልፋት አይመለከቱም። እና በዚህ ዓለም ላይ ይኸውልሽ 10 ምናምን አመት ለቤተሰብሽ ከምትለፊ 2 አመት